አባ እማ ባለቤቴ እኔንስ ለማን እኔንስ ለማን መጡላችሁ እኔማ እብድ ሰው ማን ይገድለዋል? እብድ ሰው ማን ይገድለዋል? ነገር ግን እናንተ በዋሻ በግበብ ምን ላላችሁ ከእውነት ሊያፈናቅሏችሁ መጡላችሁ። አንቺ ሰማይ ጠልቀሽት በቀን ብርሃንሽ ከምታሳድጂ በሌሊት መዳፍንት ያዙኝ እያልኩ እንቅልፌን ልጣ ወገን እንደ አባትህ እኮ እንገላለን እያሉ እኮ አስፈራሩ። እንገላለን ይሉኛል። አባቴ በሰይፍ ተገድሎ ቆዳው ተገፎ መሞቱ ከዓይኔ ሳይጠፋ ሲታረድ ያየሁት አንገቱ እየተመላለሰ እያስቸገረኝ እንገላለን። ጨካኝ በሏቸው። አዎ ጨካኝ በሏቸው። ለእኔ አዝኖ የሚደግፈኝ ክንዱን ጠፍንገው በእንግርግሪት አስረው ቀረደዱት። ራሱ በስንት መካከል አሳልፎ ከእንግዲህ እኔ ስጠበቅኩት ከአሁን በኋላ እኔ እብድ ስባል ወይም እንደ አባቴ የሞትን ጽዋ ሲቀምስ ለማን ነው የማወርሰው? እንጃለት ነው እሱ። ማነው እንደ አባባ ርስቴን አሳልፌ አላስጥም በማለት ቆዳውን የሚገፋ? ማናት እንደማማ ሃይማኖትን ለማስጠበቅ ጡቷን የምትቆረጥ? ማነው እንደ ማሙሽ አያቶቹን የሚከተል? እስኪ ንገሩኝ። ለእኛ አይደል የዚህ ሁሉ ሰው መሞቱ ለውሳኔ ስደቱ? ነጋልኝ እነዚህ ከሃዲዎች ውርሴን ሊወስዱብኝ። አዎ ነጋልኝ። ማሙሽ ያንን ለገንዘብ ሲል ራሱ ባንዳ ያደረገው የንግሥትን አሽከር ለገሰን ያገኘው እንደሆነ ውርሴን አልለቅም ሃይማኖቴን አልሰጥም በለው። አባቴ ሞቶበታል፣ የመንፈስ ቅዱስ ስጦታ ነው በለው። ለካ ማሙሽ ይሞታል። ለካ ማሙሽ የለም። አንተ ሞት እኔን አሳበድከኝ። ቤተልሔም መጣሽ፣ እባክሽ ይገሉብኛል እንዳያልሁብሽ። ቤተልሔም ማሙሽ እኮ ጥሎኝ ሄደ። ምን እያልሽ ነው? አሁን በጦር በጎራዴ በኋላችን የአባባን ስጦታ ያሬድን ውርስ ሊቀሙብን ያለፈነፍ ልተዋቸው? አይሆንም። ይልቅስ ቤተልሔም በኋላችን እየመጡ ነው እና ውርሱን እንደብቀው። አሁን ደብቀው። ያንን የይሁዲትን አሽከር ያገኘሽ እንደሆነ ቤተ ክርስቲያን አትጠፋም በይው። የአባቶቻችን አይበላም በይው። አሁን መስራቿ ራሷ ክርስቶስ ስለሆነ ቤተ ክርስቲያን አትጠፋም በይው። አዎ የእናባባ ወቅት ደግሞ እኛ እያለን አይጠፋም። እነሱን ደግሞ እያሰብኩ ጭንቅላትን አታነው እባክህን ወንድም። እነሱማ
ማዘን ያለብን እውነትን ክደው በሐሰት መንገድ ለሚጠፋ ወገናችን ደግሞ ታውቃለህ የሰራኸኝ አንተ ያልተመቻል ደግሞ ሴት አማማኑ ከማጋሙ ይሰጥዋል እሱማ እውነትሽን የቀረውሽ ሌላው ቀንሽ እሱ ነው። ሌላው ቀንሽ እሱ አዎ ሌላው ቀንሽ እሱ ጠራኝ። የጊዮርጊስ መንፈስ ጠራኝ። የያሬድ መንፈስ ቤተልሔ ልጄን አፈቀኝ። ቤተልሔ ማሙሼ ባክናልኝ። እብድ አባት ይጠራል። ማሙሼ እብድ አባት ይጠራል። ማሙሼ ናልኝ። ውርሴን ተቀበል። አቤት ጭካኔ! በተገፈፈ በተከደለ ቆዳሌ ነው የሚጨመቁበት። ባለቤት ገና ሽል እያለች እሳት ውስጥ አነደደው። ጨቅላ የሆነውን ማሙሼን ቀረደዱት። ለምን ይወጡ ግን በእኛ ላይ ብቻ ለምን? እማ ጥሪኝ፣ እማዬ እባክሽን ጥሪኝ። እማ ሞትሽ ሞቴ ሊሆን ብርሃንሽ ሊበራልኝ ጥሪሽ ይሰማኛል። እማ የካህዴ ሰይፍ በአንገቴ ቢዘረጋ እምነቴን ላጥቅ ቅርሴን ላላወጣ ቃል ለሰማይ ቃል ለምድር እገባልሻለሁ እናቴ። ራሳችሁ ንግሥት ተፈለጉኝ የማምንባትን የምመካባትን መቋሚያዬን አስጣሉኝ። የኔ ነገር ላውርስ ባልኩኝ ስቃይ ይሁን ዕጣዬ ይሁና ግድ የለም በደሜ መፍሰስ በስቃዬ ብዛት የክብርን አክሊል እቀዳጃለሁ። ቅዱስ ጳውሎስ ስራዬ የእናንተን አክሊል ሊያድለኝ ነው። ውርሴን እንደጠበቅኩ ብሞት የክብር ሞት ነው የምሞተው። ሞትስ